ሰላም ውዶቼ እንዴት ናችሁ? ሰላም ነው ወይ? ዛሬ የመጣው ስለ ቫይታሚን ሲ ትንሽ ነገር ለማለት ነው። ቫይታሚን ሲ ሁሉ ሰው እንደሚያውቀው ከሆነ ጥቅም እንዳለው ሌላም ፊት ያበራል፣ ፍሪ ራዲካል የሆኑ የፀሐይ ጨረሮችን እንደሚከላከል ነው የሚያውቀው አብዛኛው ሰው። ከዚህ በዘለለ ስለ ኦክሲዴሽን የቫይታሚን ሲ ኦክሲዳይዝ መሆን መቼ ነው ኦክሲዳይዝ የሚሆነው ምንድነው ከለር ነው የሚይዘው ኦክሲዳይዝ ከሆነ ቫይታሚን ሲ ሲረማችን የሚያውቀው ሰው የለም፣ ጉዳቱም በዛው ማለት ነው። ስለዚህ ነገሮች ለመናገር ነው የመጣሁት ዛሬ። እስከመጨረሻ ካያችሁት ይሄንን ቪዲዮ ይጠቅማችኋል። በእርግጥ ስለ አማርኛ ደግሞ ትንሽ ይቅርታ ማለት ፈልጋለሁ። ለምንድነው አማርኛ ተናጋሪ አይደለሁም። ስለዚህ ሜቢ ብሮከን አማርኛ ሊሆን ይችላል አማርኛ ማለት ነው። ወደ ዋናው ለመግባት ቫይታሚን ሲ ሁሉ ሰው እንደሚያውቀው እንዳልኩት ጥቅም እንዳለው እንጂ ጉዳት እንዳለው ወይም ኦክሲዳይዝ እንደሚሆን የሚያውቁ ሰው አብዛኛው የለም ማለት ይቻላል። ኦክሲዳይዝ የሚሆነው በምንድን ነው ካልን አየር በሚያገኝበት ጊዜ ነው፣ ወይም ብርሃን ካገኘ ኦክሲዳይዝ ነው የሚሆነው ቫይታሚን ሲ ሲረማችን። እንዴት ነው አየር የሚያገኘው ካልን ደግሞ አብዛኛው ቫይታሚን ሲ ሲረም እቃዎች ምንድናቸው? ቦትል ናቸው ማለት ድሮፕ ነገር አላቸው። ከፍተን ነው ስበን የምናወጣው። እንደዚህ ከሆነ ምንድነው አየር ለመግባት በጣም በቀላል መንገድ ነው የሚገባበት፣ ምንም ጊዜም አይፈጅበትም። ብርሃንም እንዴት ነው የሚያገኘው ካልን ደግሞ አብዛኛው ቦትሎች ደግሞ ምንድናቸው? ትራንስፓረንት ናቸው። እንደዚህ የሚታዩ ሲረሙ ይታያል፣ በቃ በዛ ቦትል ውስጥ ይታያል። ዳስዋይ ደግሞ ብርሃን ካገኘ ከጥቅም ውጭ ይሆናል። ስለዚህ መጀመሪያ ማወቅ ያለብን ቫይታሚን ሲ ሲረም ስንገዛ ማክደኒያው አይተን ወይም ደግሞ የቦትሉ ከለር አይተን መግዛት አለብን። ከዛ ውጪ ከሆነ ግን ባንገዛም ይሻላል። ምክንያቱም ምንም ጥቅም የለውም። ከአንድ ሳምንት የማያልፍ ጥቅም ነው የምናገኘው። ወይም ከተጠቀም በኋላ ከዛ አንድ ሳምንት በኋላ ምንድነው የሚሆነው? ኦክሲዳይዝ ነው የሚሆነው። ስለዚህ ኦክሲዳይዝ ከሆነ ደግሞ ጥቅም ሳይሆን ጉዳት ነው የምናገኘው። መቼ ነው ወይም ደግሞ እንዴት ነው ኦክሲዳይዝ የሆነው? እንዳልካችሁ ኦክሲዳይዝ የሚሆነው መክደኒያው ከፍተን ስለምንጠቀምበት ነው። አየር በቀላሉ ይገባበታል። ከዛ ደግሞ ኦክሲዳይዝ ይሆናል። ብርሃንም ካገኘ እንደዚህ ኦክሲዳይዝ ይሆናል ማለት ነው። ስለዚህ ኦክሲዳይዝ ከሆነ ደግሞ ምንድነው የሚፈጠረው ካልን ኦክሲዳይዝ የሆነ ቫይታሚን ሲ ሲረም ስንጠቀም ፊታችን መጀመሪያ በጣም ሴንሲቲቭ ይሆናል። በጣም በቃ ቁጡ ይሆናል። በዛ ላይ ደግሞ ምንድነው ፊታችን ያጠቁረናል። ፊታችን ለመብራት ብለን የገዛ ነው ቫይታሚን ሲ ሲረም ምንድነው የሚያጋጥመኝ? ከዛ በኋላ ፊታችን ይጠቁራል። ሌላም ደግሞ እዚህ አፍንጫችን ላይ ምንድነው የሚፈጠሩ የሆነ ብላክ ሄሮች ወይም ጠቃቁር ነገሮች ይፈጠራሉ እዛ ማለት ነው። ስለዚህ ከዚህ ነገሮች ለመከላከል ብለን መጀመሪያ ቫይታሚን ሲ ሲረማችን ማየት አለብን። ስንጠቀም ዝም ብለን ሳይሆን ከለሩ እያየን መሆን አለበት። ከለሩ በእርግጥ ይለያል። መጀመሪያ ስንገዛው ወይም ጥቅም ኦክሲዳይዝ ሳይሆን በፊት ያለው ከለርም ኦክሲዳይዝ ከሆነ በኋላ ያለው ከለርም ይለያል። ሲረሙ ኦክሲዳይዝ ከሆነ በፊት ምንድነው ብጫ በጣም ንጹህ ብጫ በቃ ነው የሚሆነው። ብጫ በጣም ብጫ ነው የሚሆነው። ከዛ ኦክሲዳይዝ የሆነ ሲመጣ ወደ ብራውን ነው የሚሄደው። ብራውን ወይም ዳርክ ብራውን ነው የሚሆነው ከለሩ። ከዛ በቃ ከጥቅም ውጭ ይሆናል ማለት ነው። እንዲሁም ስንጠቀመው ደግሞ ጉዳት ያመጣብናል። ስለዚህ ከለሩ እያየን መጠቀም አለብን። ባንጠቀመው ይሻላል። እኔ ባንጠቀመው ይሻላል ነው የሚለው። ምክንያቱ ከቫይታሚን ሲ የምናገኘው ጥቅም ከሌላ ማግኘት እንችላለን። ለምሳሌ ከኒያሲናማይድ ማግኘት እንችላለን።
ናያሲናማይድ ኦክሲዳይዝ አይሆንም። ስለዚህ ለረጅም ጊዜ መጠቀም እንችላለን ማለት ነው። ቫይታሚን ሲ ሲረም ግን እንገዛዋለን። ጥቅሙ ደግሞ ለአንድ ሳምንት ብቻ የሚያህል ጊዜ ነው ምንጠቀምበት። ምክንያቱም ከዛ በላይ ከተጠቀምበት ደግሞ ማግደኛው እንዳልኩት ከፍተን ምንጠቀምበት ከሆነ በቃ በቀላሉ ነው ኦክሲዳይዝ የሆነው ብራችን መክሰል ብቻ ነው የሚሆነው ማለት ነው። ከዛ በላይ ጥቅም አናገኝበትም። ስለዚህ ከቫይታሚን ሲ መጠቀም ኒያሲናማይድ መጠቀም ይሻላል። ደግሞ ሌላ ትራንዛሚክ አሲድ የሚባል ነገርም አለ። እሱም መጠቀም እንችላለን ማለት ነው። ከዚህ ሁለቱም የነገርካቸው ነገሮች ቫይታሚን ሲ የሚሰጠን ጥቅም ማግኘት እንችላለን። ስለዚህ ቫይታሚን ሲ ባንጠቀመው ይሻላል ባይነኝ። መጠቀም አለብኝ ወይም ለመጠቀም እፈልጋለሁ ምትይ ከሆነ ግን ቫይታሚን ሲ ሲረሙ ምንድነው መሆን አለበት ስንል መጀመሪያው ቫይታሚን ሲ ሲረም በስፕሬይ መሆን አለበት። ስፕሬይ ስል ማግደኛው ሳይከፈት መጠቀም እንችል ከሆነ ምንም ኦክሲዴሽን ላያጋጥመው ይችላል ማለት አየር ስለማይገባበት ኦክሲዳይዝ የመሆን እድሉ በጣም ጠባብ ነው ማለት ነው። ወይም ደግሞ አት ዘ ሴም ታይም ደግሞ ምንድነው ከለሩ የቦትሉ ከለር ወይም የጠርሙሱ ከለር ብላክ መሆን አለበት። አየር ምንድነው ብርሃን የማያስገባ መሆን አለበት ማለት ነው። ስለዚህ እንደዚህ ከሆኑ መጠቀም እንችላለን። ካልሆነ ግን ባንጠቀመው ይሻላል እንዳልካችሁ። ለዛሬ ይሄንን ቪዲዮ ይበቃል። ሌላ ቀን ወይም በሌላ ፕሮዳክት እመጣችኋለሁ። የሆነ ጥያቄ ቢሆንም ወይም መጠየቅ የምትፈልጉት ስለ ማንኛውም ፕሮዳክት ቢሆን እዛው ኮሜንት ሴክሽን ላይ ጻፉልኝ።